እንዴት ነው ወንድሜ? ሰላም ነው። ምንድነው? ምን ይሆናል? ለምንድን ነው የፈለከኝ? በሰላም ነው? እሱ ከሆነ ደግ ይኸውልህ ወንድሜ፣ የባለፈው ጉዳይ ፍርድ ቤቱ አጣርቶ ወንጀለኛ መሆንን አረጋግጧል። ፍርድ ቤት እንዴ? ደህንሽማ ደህና ነሽ? ደህና ነበርኩ። አሁን ከዚህ በፊትማ ነበርኩ። አሁን እንግዲህ ፈጣሪ ወቀው እንጂ እናቴ እንደምታውቀው እሱ ቢሆን ወንድሜ ነው፣ አንቺም እናቴ ነሽ። ነገር ግን ከማንም ከኔም ካንቺም ከሁላችንም በላይ ህግ በላይ ነው። ህግ መከበር አለበት። እኔ የወለድኩት ያስተማርኩት ያሳደግኩት ወንድምህን ጎረቤትን ሀገርን ልጠብቅ አይደለም ወይ? እስኪ ንገሪው። ልጅ አንድ ፍሬ ልጅ ምን አርግ ብለው ነው? ቆይ እስር ቤት ጭራሽ ልጄን እስር ቤት። አሃ ባለፈው ልብሴን ጠብልኝ ስላልኩ እምቢ ስላልኩ ልታሳስረኝ። አንተ ዝም በል። ይሰማለህ ወንድሜ? እናቴ እኔ ወንድሜን የምጠብቀው ጥሩ ነገር ከሰራ ነው እንጂ ጥሩ ነገር ካልሰራማ መቼስ ታውቂኛለሽ። እንዳልሰራማ እናውቀዋለን እኮ። ይሄ ልጅ ምን ይሰራል? ምን ያውቃል? አንድ ፍሬ ልጅ እኮ ነው። እናቴ ምን ይደረግ? ማረጃና ማስረጃ ላይ መሰረት አድርገን ነው ውሳኔ የመጣው። ወንጀለኛ መሆኑ ተረጋግጧል። ነገር ግን አሁን እስር ቤት ገብቶ ያለው ነገር መጣራት ያለበት ነገር ይጣራል። እናቴ አንቺው አይደለሽ ታሪኩን የነገርሽ? ታሪኩንስ የሀገር ህልውና የምትጠበቀው ጥሩ ዕውቀት ኖሯችሁ ተምራችሁ ወገናችሁን በፍትህ ሚዛን የመዘናችሁ ከሆነ ነው አላልሽም? ረሳሽው እንዴ? አንተስ ቢሆን ረሳው? የዩሱፍን ታሪክ በሐሰት ለ7 ዓመት ወህኒ ውስጥ ወርዶ በዙላይካ የአፍቃሪነት ጥያቄ ስታቀርብለት እምቢ አሻፈረኝ በሚል ጊዜ በሐሰት አልነበር እንዴ 7 ዓመት ታሰረው? አሃ እና ታዲያ እሱም በሐሰት መታሰር አለበት ነው የምትለው? አይደለም፣ በማረጃና በማስረጃ መሰረት ታገኛል። እናት አሁን መሄድ አለበት። እኔ ኮማንደር ቢሆን እንኳን ለወንድሜ ሽፋን አልሰጠው። ሌላ ታሳሪ በሚተኛበት ይተኛል። ሌላ ታሳሪ የሚበላው የሚጠጣው ይጠጣል እንጂ እኔ ፍንክች አልልም። አሁን ወንድሜ የሆነ እንኳን ብትከላከልልኝ ምን ችግር አለው? እኔ እኮ ያጠፋሁት ነገር ምንድነው? አረማዬ በእናትሽ ነገር በዩ ጥሩ የሰራ ጊዜ ይከላከልልናለሁ። እና እንግዲህ አማዬ እንደው በወለዱ ባጠባው ጡቶች እዚህ ያለው ልጄን እንዳትወስድብኝ፣ ልጄን አትወስድብኝ። ወይኔ እናቴ እንዲህ አትበይ። እኔ ህግን ያስከበርኩ ሳጅን ኢንስፔክተር ግባ። ወይኔ ልጄ ጀራቱ ሰደው ግታው ቆንጃል ታው ግን ቆንጃል አትሰደው ልጄን እናቴ ታገሽ እንጂ እውነት ውሎ አድሮም በውልት ይወጣል። ታገሽ እናት። ምን ነው አምላኬ? ምን በደልኩ? አፍታም በብሩ ሹሙን ካዘዘ ሹም በስልጣኑ አፍታሙን ከታዘዘ እሺ ለኛ ለዳዎች ለምስኪኖች ማን አለን? እንኳን አንድ ፍሬ ልጅ ምንም ባላወቀው ወንጀል ወሰዱብኝ። አምላኬ ፍረደኝ። ያላንተ ማን አለኝ? ፍረደኝ። ሲያንስሽ ነው ገና ከዚህ በላይ ይደርሱሻል። ሁሌ እኛ ልጆች እንጂ ያንቺ ልጆች ጥሩ እንደሆኑ ነበር የምትናገሪው። ገና ብዙ ይደርስብሻል። ሁሌ እኮ ነው ሁሌ የኔ ልጆች ንጹህ ናቸው እንዳልሽ እውነታው ዛሬ ተጋለጠ። እውነታው እንኳን ዛሬ ወጣ። ፍርዱን አገኘ። ልክሽ ገና ብዙ እንኳን ደስ አለሽ። ኧረ የተዋለ ኧረ የእውነት ያለ ኧረ ፍትህ ወይኔ ልጄ
እንዴት ናችሁ? ሰላም ነው? ሰላም ነው ኮማንደር። ሁሉ ሰላም ነው አይደል? ሰላም ነው፣ ሰላም ነው። የታሳሪውን ጉዳይ እንዴት አደረጋችሁ? ኮማንደር፣ የታራሚዎች ጉዳይ በጥሩ ሁኔታ ይገኛል። ከትምህርት ሲጀምር በትምህርት አካባቢ ኢንጂነር ሊሆኑ የሚችሉ ዶክተር ሊሆኑ የሚችሉ ከውጩ የማይተናነስ በጣም ትላልቅ በጣም ሰቃይ ተማሪዎች አሉ። አልহামዱሊላህ በጣም ብቁ በሆኑ መምህራን እየተማሩ ነው ያሉት። በጤናውም ስናይ አንድም ሰው ከታመመብን በአቅራቢያ ባለው የጤና ተቋማት እየታከሙ ይገኛሉ። ከምግብም ጥርት ያለ ጽዳቱን የጠበቀ ምግብ እየቀረበላቸው ነው። በተጨማሪ አንድ በሰሞኑ ለማቅረብ ያሰብነው የዲሲፕሊን ማሻሻያና የስነ ልቦና ማጠናከሪያ ስልጠናም ለመስጠት አስበናል። ጥሩ። እሺ የምግብና የውሃ ነገሩስ እንዴት አደረግ? አሪፍ ነው። በደንብ እየሄደላቸው ነው። ምግብም ጥራት ምንም አይልም። ሁሉም ነገር አሪፍ ሆኗል። አለቃ እንዴት ነው? ከዚህ በላይ ምቾት በትምህርቱም በሁሉም ሸማኔውም ያንዳንዱ ዘርፍ ላይ ጥሩ እየሄደላቸው ነው። አሁን እንዴት ነው? ስጋት ትንሽ እየፈጠረብኝ ነው። ምቾቱ ሲበዛ ማንም መንገደኛ አንተም ብሎ መጥቶ እንዳይገባ ብዬ ስጋት አለኝ አለቃ። እሱ አያሳስብህ። እንግዲህ ይህ መቼም ታሳሪ ቢሆኑም እንኳን ሰብአዊ መብታቸው መጠበቅ መቻል አለበት። የሚተኙበት ነገር መሻሻል አለበት። ማረሚያ ቤት ሲባል ሰብአዊ መብት የሚነፈግበት ቦታ አይደለም። ስለዚህ የክህሎት ስልጠና፣ የስነ ልቦና፣ የአቅም ሁሉን ነገር ሙያ አጎልብቶ መውጣት መቻል አለባቸው። ከዚህ ሲወጡ ራሳቸውንም ወገናቸውንም እንዲረዱ ወገን አለን ብለው እንዲያስቡ ማድረግ መቻል አለበት። ዋና ዓላማችን ይሄ ነው መሆን ያለበት። በጥሩ ስነ ምግባር በጥሩ ስራችን ሮል ሞዴል መሆን መቻል አለበት። እንግዲህ መልካም ስራ። ዛሬ ደግሞ በእናትህ አንተ ፀሐዩ ምንድነው? ፀሐዩ በርትቷል። ወንድሞቼ እስካሁን እዚህ እስር ቤት አብረን ስንኖር እስካሁን በምን ጉዳይ እንደገባን አብረን ተኝተናል፣ አብረን በልተናል፣ አብረን ጠጥተናል። እስካሁን እንዴት አልተነጋገርንም? ቆይ በምንድን ነው የገባችሁት? ወንድሞቼ ኧረ ግድ ነው ማውራት አለብን። እስቲ ደስ የሚል ነገር በይንስ። ሁላችንም እዚህ ገባን እንጂ ማን ይወዱን ነግሮን ያውቃል? ማን ይወዱን ተናግሮ ያውቃል? ኧረ ትክክል ብለሃል። እዚህ ያው በስራውም ተወጥረን አንዳንድ ነገር በቃ አልተወራማ። እስቲ ደስ አንቺ አጫውቺ ስተርክልኝ፣ ከዛ እንቀጥላለን። አመጣጥሽ አይ አሁን ያንን ስሜት የልቀሰቅሰው ነው? አይ ለማወቅ ያክል እኮ ነው። የሀብታም ጓደኛ ነበረኝ እና መድኃኒቶችን እሱ ያመጣ ነበር ከውጭ። እኔ ደግሞ ያው ምንም ገንዘብ የለኝም፣ ቤተሰብ አስተዳዳሪ ነኝ። ይሄንን መድኃኒት ሽጣልኝ። እኔ ስለ መድኃኒቱ ምንም ማውቀው ምንም አይነት ነገር አልነበረም። ይሄን መድኃኒት ሲሸጥ ብዙ ሰዎች ሞቱ፣ ብዙ ሰዎች ደግሞ ቆሰሉ። በዚህ እጄ እኮ ነው። አብሽር ምን ትላለች መሰለህ እናቴ? ያጣ ሰው ዝምባም ነው ትላለች። እስከ ዛሬ ድረስ ከዚህ እስር ቤት ከወጣው በኋላ ወንድሜን ጭጭ አደርገዋለሁ ብዬ ነበር ያሰብኩት። ተበቃቅየው በተኛበት ኦገዋለሁ ብዬ ነበር። ዛራ መድኃኒት በጥጬ ሰጠዋለሁ ብዬ ነበር ያሰብኩት። ለካ ከቆየው በኋላ አንድ የገባኝ ነገር አለ። ፈጣሪ እኮ ወንድሜን እንደ ሰበብ ነው አድርጎ ነው ያመጣልኝ። ወንድሜ እዚህ ባያመጣኝ ባይመክረኝ ኖሮ እኮ እኔም ሞቼ አለሁኝ።
ይሄን የስንት ወገኖችን አጥቻችም ነበር። አይ ይሄን አክል ማዘን የለብሽም። ሁሉም ያልፋል የሚለው ቃል ነው የሚያጽናና። እሺ እና ግን ጅምብረው አንተስ ምን ሆነ ነው እዚህ ግን የገባኸው? እስኪ አንቺን ደግሞ አጫውችን። የኔ ያለፈ ታሪክ ባይወራ ነው የሚሻለው። ዝም ብዬ ለእናንተ ያው ለመማሪያ ያክል ልንገራችሁ እንጂ እኔ የሰው ሀቅ ምናምን አላረፈም ነበር። የሰው ሀቅ ምናምን የሰው ላብ ሁሉንም አላረፈም ነበር። እኔ የሰው ላብ ማለት ነው ስቅም ብቻ በቃ ላም የሚባለው ነገር ስቅብ የሚንጠባጠበው የለም እሱ ብቻ ነበር የሚመስለው። በቃ እኔ በጉልበቴ ማስብ በጡንቻዬ ማስብ በቃ አረመኔ ሰው ነበር። ያው እኔ በዚህ እጄ ማለት ነው ሰው ተወክቷል፣ ብዙ ሽማግሌዎች ተሰቃይተዋል። እኔ ባልናገረው ይሻል ነበር። አንድ ቀን እንዲህ መንጥፌ ስሮጥ በዚህ እጄ ማለት ነው መንጥፌ ስሮጥ የሆነች ቺክ እቃ ይዛ እየሄደች ነበር። ያው በቃ ቦርሳ ውስጥ ብር ምናምን እንዳለ ያው ሾፍኩት። ያው ስጓዝ ያው ነጥቄ ያልሮ ስል ማለት ነው ጋማ አለች። ያው በዛ ሰዓት ደግሞ እኔ በቃ ስሜት ያው በቃ ስላለ ያው ስለጠረረብኝም በዚህ እጄ ነው የወጋሁት። እንዴ ጅብራው ስትታይ እኮ ማለት ነው ጉልቤ ምናምን ነገር የሚያጫውሽ ያስመስል። የት ሄዶ ነው? ባክ የሰውነት ያው የሰው ላብ አልነበረም። ማማ በቃ አለቀ ተነነ በቃ የሰውነት ምን ታረጋለህ? ሼባው አንተስ ምን ሆነ የገባው? እስቲ ጋሼ ደግሞ ትንሽ ይተርኩልን። ያው ይሄ ቦታ አሪፍ ባይሆንም ግን እያስተማረን ነው ያለው፣ ዕውቀት እየቀሰምን ነው። ያው እኔም የኤሌክትሪክ ሙያ በደንብ ነው ያነሳሁት። በዚሁ ነው መቀጠል የምፈልገው። እስቲ ጋሼ እርሶ እንዴት መጡ? እስቲ አመጣጡን እስቲ። ጥሩ ወንድሞቼ፣ እኔ የመጣሁበት ከናንተው ብዙም የተለየ አይደለም። እዚህ የሚመጣው ሰው ብዙ ከሶስት ሰዎች አይነት ሰዎች አይለይም። አንዳንዱ ሳያጠፋ በሐሰት ይታሰራል። አንዳንዱ ደግሞ በግዴለሽነት የሰው ህይወት አጥፍቶ ኦር ደግሞ የሆነ ነገር አድርጎ ይታሰራል። ትክክል ብለዋል ጋሽ። የኔ ደግሞ ገጠር አካባቢ ጎረቤቶች ተጣሉና እነሱን አስታርቃለሁ ብዬ መሃል ላይ ገብቼ አንዱን ገፈተርኩት። ወድቆ አካል ጎደለ። ያሳዝናል በጣም። እኔም እዚህ መጥቼ ታስሬያለሁ ከናንተ ጋር። ትልቁ ነገር ባለፈው ምን ሰራን እሱን አስበን መጸጸት ሳይሆን እዚህ ከመጣን በኋላ ምን ያህል ተምረናል፣ ምን ያህልስ ለውጥ አለ፣ ውጭ ወተንስ ማህበረሰባችንን በምን ሁኔታ እንደግፋለን የሚለው ነው ትልቁ ነገር ወንድሞች። ኧረ ጋሽ ትክክል ነው ያሉት። ይሄንን እኔም እያሰብኩት ነበር ማለት ነው ጋሽ። አዴ ስማ ጅብራው፣ ፊሽካ የተነፋ ነው መሰለኝ። ምሳ ደረሰ። እንውጣ። ፊሽካው የተነፋ ስለሆነ እንውጣ። ነገ እንቀጥለዋለን። በቃ እንውጣ። ጋሽ ኮማንደር እሺ፣ ኢንስፔክተር ታራሚዎቹ መጡ። ሰዓትን እያመጣቸው ነው ኮማንደር። ጥሩ። ቁጭ በሉ። እንዴት ናችሁ? መልካም። እንግዲህ ዛሬ እናንተን የጠራንበት ዋነኛ ምክንያት እስካሁን እዚህ ማረሚያ ቤታችን ላይ በቆያችሁበት ጊዜ
አንዳችሁ 8 ዓመት፣ አንዳችሁ 6 ዓመት፣ አንዳችሁ 4 ዓመት ቆይቷችኋል። በዚህ ጊዜ እናንተ ያላችሁን ባህሪ ከሰራችሁት ወንጀል ጋር በማየት ዛሬ ለእናንተ ምህረት ይገባል በሚል ቦርዱ ስለወሰነ ለምህረት ነው እዚህ ጠራናችሁ። እንኳን ደስ አላችሁ። ይኸውላችሁ ይህ ምህረት ለእናንተ ያስፈልጋል ስንል ዝም ብለን አይደለም። አስታውሱ፣ ትላንት የነበረን ቂም ከዚህ ከወጣችሁ በኋላ በቀላለው በቀል ያስፈልጋል የሚል ነገር ፈጽሞ ከናንተ አይጠበቅ። እዚህ በቆያችሁበት ጊዜ ጥሩ ስራ፣ የሙያ፣ የክህሎት፣ የእውቀት፣ የስነ ልቦና ዝግጅታችሁ ጥሩ ነው በሚል ነገ ወጣችሁ ለእናንተ የሚያስብ ስትጎዱ የሚደርስላችሁ ወገን እንዳላችሁ አስታውሳችሁ ወጣችሁ ማህበረሰባችሁን በጥሩ ሁኔታ ልታግዙ እንደሚገባ በደንብ አስታውሱ፣ አትርሱ። ይህ ነው እናንተን ሰው የሚያደርጋችሁ። በሉ እንግዲህ መልካሙን እንመኛለን። እኔ ግን ከልብ አድርጌ ነው የማመሰግነው። እናቴ የዛሬ 4 ዓመት አንድ ታሪክ ትነግረኝ ነበር፣ የዩሱፍን ታሪክ። እኔም እንደሳቸው እንኳን መሆን ባልችል ውጪ ከወጣው በኋላ ላይ ይሄው እዚህ ከመጣው በኋላ የበለመድኩት ነገር ላይ የሰራው ቤተሰቤን፣ ወገኔን ሁሉንም ደግፋለሁኝ። እውነት እኔ ባልሰራው ስራ እዚህ ብመጣም በጣም ብዙ ነገር ተምሬያለሁ። ለዚህ ደግሞ ከልብ አድርጌ አይዞህ ኮማንደር፣ እኔም አመሰግናለሁ። እኔ እንደው ክረምት ጠብቄ የነበረ ማርሰው አሁን አልহামዱሊላህ ያው ሰፌድ መስዋዕት ለምጃለሁ። ያው ስራ ሁሌም ስራ ይኖረኛል። እኔ መልካም አመሰግናለሁ። ያው እኔም የነበርኩበት ላይፍ ያው ብዙ ሰው የሚሰቃይበት ነበር። ከዚህ በኋላ ያሰቃየሁትን ማህበረሰብ እዚህ ባነሳሁት ሙያ ማህበረሰቤን ላገለግል ያው ቃል ገባለሁ። እኔ በእናንተ ፊት በጣም ነው የማመሰግነው። እዚህ በጣም ትምህርት ቤት ከተማርኩት በላይ ነው የተማርኩት። የህይወትን ትምህርት ተምሬያለሁ። እኔ ማህበረሰቤን ላገለግል ቃል ገባለሁ። መልካም፣ በጣም ጥሩ። ሳጅን ኢንስፔክተር፣ እንግዲህ ከኛ የሚጠበቀው ይሄ ነው። ብዙ ኃይል አለን። አሁን የቀሩት ታሳሪዎችም እነሱም ላይ የተሻለ ስራ መስራት ይኖርብናል ማለት ነው። እንዳትረሱ፣ ይህ ኃይል ራሱንም ችሎ ወገኑንም እንዲሁም ባህሉን፣ ወጉን፣ ታሪኩን ጠብቆ እንዲያቆይ ይረዳናል። ስለዚህ መልካም እንመኛለን። በሉ እሺ፣ በሰላም ግቡ። ምን አላችሁ እንግዲህ ስሙ። በቃ ያው እንግዲህ ይመቻችሁ። ከዚህ በኋላ ባቴ ቀደሜ እኔ ስራ ጀምራለሁ። መተሽ አንዳንዴ ትሰሪያለሽ። ኧረ እንሰራለን። እኔ ኤሌክትሪክ ቀጥልልሻለሁ ለቤት። በቃ ይመችሽ አባቴ። እኔ ጠረጴዛ እከራልኛለሁ፣ እመጣለሁ። 15,000 ብር አዘጋጅ። በልበል አንተ ደግሞ አብረን ይሄንን ላሳልፈን በሰፌድ አትቀይረኝም? አንተ ሽማግሌ ሆነ እንኳን እችኛዋን መቀልድን አልተውካትም። እማ ልጄ ኧረ ምንም ነገር አልሆንኩማ፣ ምንም ነገር አልሆንኩኝም። አልሐምዱሊላህ ያው ፍትህ ቤት ገባች። እውነት በራች፣ ፀሐይ ወጣችልኝ። እማ ደግሞ እኮ ማለት ነው አንቺ ራስ ትይኝ ነበር፣ እውነት ተደብቃ አትቀርም ብለሽኝ ነበር አይደል? ይኸው እውነቱ ወጣ። እንኳን ደስ አለህ። አለቃታችሁ እንደው እየጠበቃችሁ እውነት
ስትመጣ እናንተ መጣችሁ እሰይ እንኳን መጣችሁ እንደው እናቴ ሰላም ነሽ እንዴት ነሽ ሰላም ያው ከምንጊዜውም በላይ ሰላም ነኝ ሰላም ነኝ እሰው ልጄ ያው አንተ በመውደዴ በማስተማሪ ያው ኮርቻለሁ ጥሩ እማ ክፉ ደጉንም ጊዜ ታገሱ መታገስ ይሻላል ትይ ነበር ይሄው ትላንትም ብዬሻለሁ እውነት ውላም አድራም ቢሆን ትወጣለች ብያለሁ እንግዲህ ወንድሜ ምህረት ያገኘው ወንጀሉን ሲሰሩ የነበሩት ፖሊስ ክትትል አድርጎ እነኛ ወንጀለኞችን አጋልጦ እነሱ ወደ ዘብጥያ ሲወርዱ ይኸው ልጅሽ ምህረትም አግኝቶ ከወንጀሉም ነፃ መሆኑ ስለተረጋገጠ ነው እንጂ እኔ ወንድምሽ ህግን ተላልፌ አይደለም ወንድሜን አስፈታሁት ይቅር በኝ እንግዲህ ምናልባት ካስቀየምኩሽ ይቅር ብያለሁ ልጅ ይቅር ብያለሁ እኛንም ይቅር በይን ባለማወቃችን የኛን ልጅ እንደባዳ ቆጥረን እንኳን ይያልን ያንቺን ልጅ ዞን እኮ ነው ይቅር በይን ልጄ ይቅር በለ ወንድሜ በእውነት ነው የምልህ ክብር ይገባል የኔ ወንድም በመሆን ከልብ አድርጌ ነው አመሰግነው ምንም ማለት አይደለ ግዴታዬ ነው በሉሺ እማ ቡና አልፈላም አረ ይው ፈልቷል በሉ ቡና አንጣጣኑ እናመሰግናለን